ስሜ ትንሳኤ ይባላል። ፐርሰናል ትሬነር እና ቦዲ ቢልደር ነኝ። ስራዬ በስዊት ኦክስ ጂም ውስጥ ትሬን ማድረግና ያው በተጨማሪም ደግሞ ጎን ለጎን ውድድሮችን እወዳደራለሁ ማለት ነው በቦዲ ቢልዲንግ። ከዚህ በፊት ተወዳድሬ በሜን ፊዚክ ካታጎሪ አንደኛ በመውጣት አሸንፌያለሁ። አሁንም ለ2015 ቦዲ ቢልዲንግ ውድድር ዝግጅቴን ጨርሼ ነገ ቅዳሜ ስቴጅ ላይ እቀርባለሁ። አሁን ያለሁበት ሁኔታ ይህን ይመስላል ማለት ነው። ስፖርትን ከ4 ዓመት በፊት ነው የጀመርኩት። መጀመሪያ ፓወር ሊፍተር ነበርኩኝ። በስናች እንደ ክልል ላይ አንደኛ በመውጣት መላ ኢትዮጵያ ላይ ደግሞ ሁለተኛ ወጥቼ በክብደት ማንሳት አሸንፌያለሁ። እና የስፖርት ጆርኒ የሚጀምረው ከዛ ነው ማለት ነው። እና በፕሮጀክት ደረጃ ታዳጊ ሆኜ ነው የጀመርኩት። እዛን እያልኩኝ ከክብደት ማንሳቱ ወደ ቦዲ ቢልዲንጉ ቀስ ብዬ መግባት ችያለሁ። እና መጀመሪያ ስፖርትን የጀመርኩት ያው በክብደት ማንሳት ነው ማለት ነው። ስፖርትን ስጀምር ፋሚሊ በተወሰነ መልኩ ሰፖርት ያደርጉኝ ነበረ። ግን ያኔ ስፖርት ላይ የነበረው አዌርነስ ትንሽ ደካማ ስለነበር ያን አልም አልነበረም። ግን ሞር ማዘር በጣም ሰፖርት አድርገኝ ነበረ በብዙ ነገሮች። እንዳልኩ ደግሞ ክልሎች ላይ ምናምን እየሄድኩ ውድድር ማድረግ ስጀምር እያሸነፍኩ ስመጣ የበለጠ በቃ ቤተሰብ ሰፖርት ማድረግ ጀመረ እኔ። ከዛ በኋላ በደንብ እኔን እያገዙኝ ብዙ ነገሮችን እንትን እያልኩ ወደ ፊትነሱ በደንብ መግባት ችያለሁ ማለት ነው። እና የኔ ቤተሰብ መጀመሪያም ሰፖርትድ ነበሩ። ሞራውን ደግሞ የበለጠ ውጤቱን እያዩት ሲመጡ በደንብ እኔን በደንብ ይደግፉኛል። እና አሪፍ ነው ብቻ የነበረው አቀባበል አሪፍ ነው። የኔ የመጀመሪያው ሰፖርተሬ ፈጣሪ ነው። ፈጣሪ በብዙ ነገሮች እያገዘኝ በብዙ ነገሮችን እያሳካልኝ እዚህ ደርሻለሁ። እና የመጀመሪያው ያው ፈጣሪ ነው በብዙ ነገሮች የሚደግፈኝ። ከዛ በመቀጠል ግን የመጀመሪያ ከፊት የምትቀድመው ቀዳሚዋ ማዘር ናት፣ እናቴ ናት። በቃ በብዙ ነገሮች በገንዘብ በሀሳብ በብዙ ነገሮች ብቻ የምትደግፈኝ ማዘር ናት። እና ማዘርን በዚህ አጋጣሚ በቃ ማመስገን እፈልጋለሁ። የኔ ሰፖርተሬ እሷ ናት። እና በዙሪያዬ በጣም ብዙ ሰዎች አሉ እንደዚህ አመስግኜ የማልጨርሳቸው። መጨረሻ ላይ እድሉን ከሰጣችሁኝ እነሱንም ማመስገን እፈልጋለሁ። እና የመጀመሪያ ሰፖርተሬ ማዘር ናት። ኢትዮጵያ ውስጥ ቦዲ ቢልዲንግ ከፋይናንሻሊ አንጻር እንዳልኩ አብዛኛው ሰው ያውቀዋል። በቃ ምንም ይሄ የማያውቀው ሰው የለም። ይሄ ነገር ምንም የሆነ የተደበቀ ነገር አይደለም። ትንሽ ይከብዳል። በጣም ስትራግል አድርገህ ነው ቦዲ ቢልዲንግን የሆነ ልታሳካ የምትችለው። እና በእኛ ሀገር ደረጃ ደግሞ ትንሽ ከባድ ነው በጣም። ግን በቻልነው አቅም እኛም አትሌቶች እየሞከርን ነው። ፊትነሱ ላይ ያሉ ሰዎችም የቻሉትን አቅም እየሞከሩ ነው። ግን እያደገ ነው በቃ ሞር ነገ ደግሞ የተሻለ ይሆናል። በዛ ተስፋ ነው እኛም ዛሬ ላይ እየሰራን ያለ ነው። እና ከዚህ በላይ ሰርተን ደግሞ ነገ የተሻለ ነገር እዚች ሀገር ውስጥ መፍጠር እንደምንችል እምነት አለን። እና ነገ የተሻለ ይሆናል። አሪፍ ነው ያለው ነገር በጣም አሪፍ ነው። ይስተካከላል። የጊዜ ጉዳይ ነው እንጂ ኢትዮጵያ ውስጥ ፊትነስን በደንብ ማሳደግ እንችላለን። እና ለወጣቱ ምለው ይሄንን ነው። አሁን ይሄ ነገር እንዳልኩ ምንም የተለየ ነገር የለውም። ስፖርት ውስጥ ስትሆን ተመሳሳይ ነገር ነው ልታደርግ የምትችለው እንጂ የተለየ ነገር ተጠቅመ ምናምን የምታመጣው ነገር የለም። ግን አንዳንዴ ምንድነው ፊትነሱ ላይ የሚኖር አዌርነስ ምናምን ይሄ እውቀቱ ምናምን ያ ነገር ልዩነት ይፈጥርና የምትከተላቸው አፕሮቾች ናቸው አንተ ሰውነት ላይ ለውጥ ሊያመጡ የሚችሉት እንጂ ወይ አንድ ሰው ቺክን ስለበላ ወይ ደግሞ ሙዝ በዳቦ ስለበላ ምናምን ሰውነቱ ያንዱ አሪፍ ሆኖ ያንዱ አሪፍ የማይሆንበት ምክንያት የለም። ግን እንዳልኩ የምትመገበው ምግብ ማተር ቢያደርግም የምትከተለው አፕሮች ራስ ላይ የምትተገብረው ነገሮች እነዛ ነገሮች ናቸው ልዩነት የሚፈጥሩት እንጂ
ምንም የተለየ ነገር ኖሮ አይደለም እና ይሄ የእውቀት ማለት የፊትነሱ አዌርነስ ምናምን እሱ ሞር በደንብ አሪፍ ከሆነና ያለ ፊትነሱ ላይ ያለ እውቀት አሪፍ ከሆነ እና ራስ ላይ የምትከተለው አፕሮች አሪፍ ከሆነ ይሄን ነገር ማስተካከል ትችላለህ እንጂ የተለየ ነገር ኖሮ አይደለም። በቃ የምትከተለው የምትሄድበት መንገድ ነው ትንሽ ልዩነት ሊፈጥር የሚችለው። አሪያዬ ማለት አሁን እንደዚህ ነው የምልህ ሰው የለም፣ ግን ኢትዮጵያ ውስጥ ፊትነሱ ላይ በደንብ የሚሰሩ ማደንቃቸው በጣም የምወዳቸው ሰዎች አሉ፣ በፊትነሱ ዘርፍ ማለት ነው። እና የመጀመሪያው ዮናስ መኮንን ቦዲ ቢልዲንግ ላይ ያደረገ ያለው ነገር በጣም አሪፍ ነው እና እሱን እንዳሪያ ከዚህ በፊትም በብዙ ነገሮች ሲያግዘኝም ነበረ። ዮናስ መኮንን አሪያዬ ነው ለኔ። ውድድሮችን በማድረግ መጥቶም ደግሞ ለሀገሩ ልጆች ለወጣቱ ውድድሮችን እያዘጋጀ ብዙ ነገሮችን ማድረግ ችሏል። ቀጥሎ ጌችም በጣም የማደንቀው ሰው ነው። ያለው እውቀት ፊትነሱ ላይ ምናምን ያለው ሰው ያለው ነገር በጣም ደስ ይለኛል እና እነዚህ ሁለቱ ሰዎች ከኢትዮጵያ ለኔ አሪያዎቼ ናቸው። በጣም የሚመቹኝና የማደንቃቸው ሰዎች ጌችንና ዮናስ መኮንን። ከውጪ የመጀመሪያው እያየው ያደኩት ወደ ፊትነሱ እንድገባ ያደረገኝ አንድሬ ዲዩ በጣም የማደንቀው ፊትነስ ኢንፍሉዌንሰር እና የፊትነስ ተወዳዳሪ ነው እና አንድሬ ዲዩ በጣም የምወደው ቦዲ ቢልደር ነው። ቀጥሎ አርኖልድን በጣም ነው የማደንቀው። በጣም ብዙ አሉ ማለት ስማቸው እንደዚህ ጠርቼ ማልጨርሳቸው እና አርኖልድንም በጣም እከተለዋለሁ፣ አደንቃለሁ። ሮኒ ኮልማንም ልክ እንደዛው ማለት ነው። ከቦዲ ቢልዲንግ በጣም ብዙ ነገር አስተምሮኛል። ቦዲ ቢልዲንግ ሰፈሪንግ፣ ዋጋ መክፈል፣ ትዕግስትን፣ እነዚህ ነገሮች በጣም አስተምሮኛል። በተለይ ትዕግስትን እና ዋጋ መክፈልን፣ ለዓላማ ወደ ኋላ አለማለት፣ አለማፈግፈግ፣ የመጣውን ነገር በሙሉ መጋፈጥ፣ እነዚህ ነገሮችን በጣም አስተምሮኛል። በቃ ባጭሩ ስትሮንግ አድርጎኛል እኔን ማለት ነው፣ አጠንክሮኛል በጣም። ዝግጅቱ ትንሽ ከባድ ነበረ በጣም። በተለይ እኔ ፕሬፕ ማድረግ ከጀመርኩ ኦልሬዲ 2 ወር ከ20 ቀን ምናምን ሆኖኛል። በተለይ 1 ወር ከ20 ቀኗ በጣም ከባድ ነበረች። በጣም ከስራው ጋር የዚህ የስራው ጫና አለ ምናምን ያ ተጨምሮ ትንሽ በጣም ቻሌንጅ ነበረው። ብቻ ይሁን ከፈጣሪ ጋር ተወተነዋል። ኦልሬዲ አልቋል። ነገ ነው እንግዲህ የዚህን ውጤት የምናየው ማለት ነው እና ይሄን ይመስላል። አንድ ሳምንቱ ከተጨመረ በኋላ ብዙ ነገሮች ነበሩ። ምክንያቱም ይዘ የምትቀርበው ሉክ ለዛች ዕለት ነበረ፣ በቃ የተዘጋጀ ነው ለዛች ዕለት ነበረ። አንድ ቀን ግን ወደ ኋላ ሲጓተት በጣም ብዙ ነገሮች ናቸው ሀፕን የሚያደርጉት ማለት ነው። ሰውነት ወተር ሆልድ ያደርጋል። ይሄ ሜንታል ስትረስ አለ ምናምን በጣም ብዙ ነገሮች አሉ። በቃ አንድ ሳምንት መራዘሙ ብዙ ነገሮችን ወደ ኋላ ጎትቶብናል። ግን ይሁን ከፈጣሪ ጋር አስተካክለናቸዋል ብዬ አስባለሁ። በቻልነው አቅም ያው አሪፍ ነገር ይዘን ለመግባት እንሞክራለን። ግን ከባድ ነበረ፣ ይሁን አልፏል። ዋናው እሱ ስቴጅ ላይ አንዳንዴ ምን አስባለሁ መሰለ፣ የኔ ፕሪንሲፕል አንድን ነገር ካሳካው በኋላ ብታወራው የተሻለ ነው የሚል ነገር ነው የኔ ፕሪንሲፕል ማለት ነው። እና ያን ነገር እዛው ስቴጅ ላይ ቀርቤ ካሳካውት በኋላ ባወራው ይሻላል። አሸናፊ ነኝ ግን ባለፈው አመት አሸናፊም ብሆን ግን ያውኑንም አመት ካሸነፍኩ በኋላ ነው አሸናፊ ነኝ ማለት የምፈልገው እንጂ እዛ ስቴጅ ላይ ቀርቤ ምንም ነገር እስካላየው ድረስ እንዲህ ነው ብዬ ማውራት አልፈልግም። ያን ነገር ስቴጅ ላይ ቀርቤ ካሳካውት በኋላ ግን ያኔ በደንብ አወራለሁ ማለት ነው። እና ያለኝ ሀሳብ ይሄ ነው አሁን ላይ ልሰጥ የምችለው ማለት ነው። ምን ያህል ከባድ ነው ማለት ያው ማንኛውም ውድድር ውድድር እስከሆነ ድረስ ይከብዳል። ግን አሁንም እንዳልኩ እዛ ቦታ ላይ ቀርቤ እስካላየው ድረስ እዛ ስቴጅ ላይ ወጥቼ ይሄን ነገር እስካላደረኩት እስካልተወዳደርኩ ድረስ አሁንም እንዲህ ነው ልል አልችልም። ማለት ምንም ማለት አልፈልግም። ምክንያቱም እኛ ፊትነሱን የምናይበት የራሳችን የሆነ እይታ አለን፣ የራሳችን የሆነ ሳይድ አለን። ያንን ደግሞ የሆነ
ተወዳድረን ምናምን ከጨረስን በኋላ እንደ ሀሳብ ብንሰጥ ይሻላል እንጂ ገና ስቴጁን በደንብ ሳናየው ምናምን እንደዚህ ነው ብሎ ሀሳብ መስጠት ይከብዳል። ምክንያቱም እኛ ብዙ የምናስባቸው ብዙ ያየናቸው ነገሮች ስላሉ ያንን ደግሞ እንደዚህ ነው ማለት ስለሚከብድ ከውድድሩ በኋላ ያለውን ነገር በደንብ የምናወራ ይሆናል ማለት ነው። ይህንን ጥያቄ ማንኛውንም ቦዲ ቢልደር ብጠይቀው ለኦሎምፒያ ለሚስተር ኦሎምፒያ ለስቴጅ ኳሊፋይ ማድረግና እዛ ስቴጅ ላይ መቅረብ ነው የማንኛውም ቦዲ ቢልደር ህልሙ አላማው ማለት ነው። ያ ነገር ምን ያህል ይሳካል የሚለው እሱን ፈጣሪ ነው የሚያውቀው። ግን እኔ በቻልኩት አቅም ኦሎምፒያን ስቴጅ ኳሊፋይ አድርጌ እዛ ስቴጅ ላይ ለመቅረብ የምችለውን ጥረት በሙሉ አደርጋለሁ። ለዛ ስቴጅ የምከፍለውን ዋጋ ከፍዬ ራሴን እዛ ስቴጅ ላይ ማሳየትና ኢትዮጵያ የሚለውን ስም እዛ የውድድሩ የስም ዝርዝር ውስጥ እንድትገባ እፈልጋለሁ። እስካሁን ኢትዮጵያ የሚል ስም የለም የኦሎምፒያ መድረክ ላይ የሀገራት የስም ዝርዝር ውስጥ የኢትዮጵያ ስም የለም። ያን ደግሞ ማድረግ የምንችለው እኛ ነን። ስለዚህ ያንን ስም ለኦሎምፒያ መድረክ ከነዛ ሀገራት ውስጥ ስም ዝርዝር ውስጥ ኢትዮጵያ እንድትካተትና እኛም እዛ ስቴጅ ላይ ኳሊፋይ አድርገን ለመቅረብ እኔ የምችለውን ዋጋ እከፍላለሁ፣ ደግሞ አደርገዋለሁ፣ ይሳካል። ቦዲ ቢልዲንግን መጀመር ለሚፈልጉ ወጣቶች እኔ የምመክረው ማለት መጀመሪያ እንዳሉበት ኢንቫይሮንመንት ይጀምሩ። ማለት ካሉበት ኢንቫይሮንመንት ጋር የሆነ ባላንስ እያደረጉ በሄዱ ሞር የተሻለ ነው። ቀድመው ይሄ ትልቅ ነገር የሚያስቡ ከሆነ ያን ነገር ለማሳካት አቅሙ ስለማይኖራቸው ተስፋ የመቁረጡ ነገር ይኖራል። ስለዚህ መጀመሪያ እንዳሉበት ኢንቫይሮንመንት አመጋገባቸው ምናምን ሴት አድርገው ያሉበት ኢንቫይሮንመንት የሚሰጣቸውን ነገር እየወሰዱ ከዛ ቀስ ብለው ጀምረው ራሳቸውን ወደ ላይ እያሳደጉ ቢመጡ በብዙ ነገሮች ፊትነሱ ላይ ያላቸውን ናውሌጃቸውን ማሳደግ፣ ስፖርቱን በትክክለኛው መንገድ እየሰሩ በተወሰነ መንገድ ራሳቸውን ለመቀየር ቢሞክሩ ከዛን ቀስ እያሉ ደግሞ እያደጉ ሲመጡ ራሱ ብዙ ነገሮችን ብዙ እድሎች ወደ እነሱ እየመጡ ይሄዳሉ እና እንዳሉበት ኢንቫይሮንመንት ቀስ ብለው ካሉበት ቢጀምሩ ሞር የተሻለ ነው ብዬ አስባለሁ። የኔ የመጀመሪያው ያው ስፖርት ነው የሚያዝናናኝ። ቀጥሎ ግን ብዙ ጊዜ የማሳልፈው ያው ፖድካስት ምናምን በመስማት ነው። ወይ ምግብ በማብሰል ሊሆን ይችላል ወይ ፖድካስት እየሰማው እና እኔ የሚያዝናኑኝ እነዚህ ነገሮች ናቸው። ትርፍ ጊዜን ፖድካስት በመስማት ያው ምግብ በማብሰል ነው ማሳልፈው እና የሚያስደስተኝ እኔ ፖድካስት መስማት ነው። ቦዲ ቢልደር ባልሆን አንተ ታውቃለህ አስቤው አላውቅም እና እንዳልኩ እዚህ ፊትነስ ውስጥ ከገባው ማለት የገባሁት በልጅነቴ ነው። ማለት 8ኛ 9ኛ ክፍል ላይ ያለው ነውና በቃ ከዛን ጊዜ ስለመጣውበት ሌላን ነገር አስቤ አላውቅም። በቃ ፊትነሱ ላይ ነው ያለሁት። ራሴን በፊትነሱ ማሳደግ እንጂ ሌላ ነገር ይሄን በሆነ ብዬ የማውቀው ነገር የለምና ፊትነሱ ላይ ነው ማለት ብዙ ነገሮችን ማሳካት የምፈልገው እና አስቤው አላውቅም። ይሄ ጥያቄ በቃ ያው ሼፍ ሊሆን እችላለሁ ማለት እናቴ ስርም ስላደግኩኝ ብዙ ነገሮችን ከሷ ስለተማርኩ ሜቢ ሼፍ የመሆኑ ነገር ሊኖር ይችል ነበረ። ግን ያው ፈጣሪ ያን አልፈቀደም፣ ወደዚህ አምጥቶኛል ማለት ነው። ወደ ፊትነሱ ዝግጅቴ ላይ ማለት በጣም ብዙ ሰዎች አሉ የምር በጣም ማመስገን የምፈልጋቸው ማለት ነው። የመጀመሪያ ፈጣሪን በቅድሚያ ማመስገን እፈልጋለሁ። በብዙ ነገሮች ውስጥ አሳልፎ እዚህ ቦታ እንድገኝና ይሄን ዝግጅት እንዳደርግ ስላደረገኝ ፈጣሪን ማመስገን እፈልጋለሁ። ከዛ በመቀጠል መቼውንም ወደር የማይገኝላት እናቴን በጣም ማመስገን እፈልጋለሁ። በጣም ብዙ ዋጋ ከፍላ ለዚህ እንድበቃና እየደገፈችኝ እዚህ ደረጃ እንድደርስ
ብዙ ነገሮችን አድርጋ ለዚህ አድርሳኛለች። እናቴን በጣም ማመስገን እፈልጋለሁ። ከዛ በመቀጠል ደግሞ ኮቼን ማመስገን እፈልጋለሁ። ኮች ደምስ ከፕሮጀክት አንስቶ ብዙ ነገሮችን እያስተማረ እስከተወሰነ መንገድ ያመጣኝ እሱ ነው። ኮችን ማመስገን እፈልጋለሁ። ከዛ በመቀጠል የስዊት ቦክስ ኮሚኒቲ የስዊት ቦክስ ኦነር የሆነውን ጌችን በጣም ማመስገን እፈልጋለሁ። የስዊት ቦክስ ኮሚኒቲ ክላይንቶቹን በጣም ማመስገን እፈልጋለሁ። የምር በቃ ከራሳችን በላይ ተጨንቀው በብዙ ነገር ሲያግዙን ሰፖርት ሲያደርጉን ነበረ። እነሱ ማመስገን እፈልጋለሁ። ኮች ሳሚ በጣም በብዙ ነገር ኮች እያደረገኝ እየደገፈኝ ዛሬ ይህንን ኮንዲሽን እንዳመጣና ለዚህ ስቴጅ እንድበቃ ያደረገኝ ሳሚ ነው። ሳሚንም በጣም ማመስገን እፈልጋለሁ። ዳጊ ኮች ዳጊን በጣም ማመስገን እፈልጋለሁ። እነ ኮች ለማ፣ እነ ኮች ጆሲ፣ እነ ኮች እሱ ባለውን በቃ በአጠቃላይ የስዊት ቦክስ ኮቾችን በጣም ማመስገን እፈልጋለሁ። አብዛኞቹን ሁሉንም ማለት ነው። እና በቃ ያለኝ ነገር ይሄ ነው።